14 ቀን ብቻ ነው የቀራችሁ። ምን ማድረግ እንዳለብኝ አላውቅም የምትሉ ከሆነ ይሄ ቪዲዮ ለእናንተ ነው። በ14 ቀን በቀራችሁ እመኑኝ ትልቅ ነገር ማድረግ ትችላላችሁ። አይኖ ብዙዎቻችሁ የሆነ ሜንታሊቲ ውስጥ ያስቀምጥ ነው ለብዙ አመታት አለ። ኢንትራንስ እንደዚህ ነው። ሶ አሁን የምነግራችሁ በ14 ቀን ከኤ እስከ ዜድ ምን ማድረግ እንዳለባችሁ ነግራችኋለሁ። በዚህም ደግሞ ትልቅ ለእናንተ የሚያግዛችሁ የ14 ቀን ውስጥ ስኬጁል ፕላን እንዴት ማግኘት እንዳለባችሁ ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረግና ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ይሄ ቪዲዮ በጣም ለብዙዎቻችሁ ስለሚጠቅም ፕሊዝ ላይክ ማድረጋችሁን ቼክ አድርጉ ማለት ነው። ወደ ቪዲዮ አንደኛው ነገር ምንድነው? በሁለት ስቴፕ ብቻ በዚህ 14 ቀን ኢፌክቲቭሊ እንዴት ማሳለፍ እንዳለባችሁ ነግራችኋለሁ ማለት ነው። ከዛ በፊት ቀን በ14 ቀን እንግሊዝን ከዜሮ ጀምራችሁ መጨረስ ከፈለጋችሁ እንደዚሁም ከ2008 እስከ 2016 የኢንትራንስ ኤግዛሞችን ዲፕሊ ባስረዳ ነው በፕራይቬት ክላሳችን መቀላቀል ከፈለጋችሁ ለ20 ሰው ብቻ የ50% ዲስካውንት አርግተናል ማለት ነው። ሶ የመጀመሪያው 20 ሰው ብቻ ኮንታክት ያደርገኝ ይሄን ዲስካውንት የ50% ዲስካውንት ያገኛል ማለት ነው። ሶ ይሄ ድል እንዳታሳልፉ። እንግሊዘኛችሁን ከ70 በላይ ማምጣት ከፈለጋችሁ የተለያየ አናላይቲክ አውጥተን የቱ ቦታ ላይ ፎከስ እንዳለባችሁ የቱ ቦታ ላይ ፎከስ ማድረግ እንዳለባችሁ ነግረናችሁ እንደዚሁም ትላልቅ የሆኑ የፕሪ ኢንትራንስ ኤግዛሞችን ለእንግሊሽ በትክክል የሚያዘጋጃችሁ አዘጋጅተናል ማለት ነው። ሶ ይሄን እድል መጠቀም እንዳትረሱ። በዚህ ቁጥር ኮንታክት አድርጋችሁ 50% ዲስካውንቱን የሚያገኘው ሰው የመጀመሪያዎቹ 20 ሰው መሆን ትችላላችሁ ማለት ነው። ብዙም ሳንቆይ ወደ ቪዲዮ። በእነዚህ ሁለት ስቴፕ ብቻ 14 ቀናችሁን ኢፌክቲቭ ማድረግ ትችላላችሁ። ይሄ ቪዲዮ በጣም አጠር ያለ ነው። ሶስት ከመጨረሻ ማየታችሁን እንዳትረሱ። አንደኛው አናላይቲክ ማውጣት። ይሄ ሃው ማች ኢምፖርታንት እንደሆነ በጣም ነግራችሁ አልችልም። ይሄ አናላይቲክ ማውጣት ማለት ብዙዎቻችሁ በጣም ፊገር አውት ማድረግ ሊከብድ ይችላል። ነገር ግን እኛ ትልቅ ነገር ለእናንተ አዘጋጅተናል። አናላይቲክ ለናቹራል ሳብጀክቶቹ ሁሉ ከ2008 እስከ 2016 የወጡ ሁሉ አናላይቲክ ለሁሉም ሳብጀክት የቱ ቦታ ላይ ፎከስ ማድረግ እንዳለባችሁ የቱ ቦታ ላይ ተደጋጋሚ የሚመጣ ኩዌሽኖችን እንደዚህ የሚባለው 20%ታችሁ ነው 80% ሪዛልታችሁን የሚያመጣ ብዬ ባለፈው ነግራችሁ ነበር። ያቺኛውን 20% ከስር ባለው በቴሌግራም ቻናላችን ጆይን አድርጋችሁ በጣም መጠቀም ትችላላችሁ። አናላይቲክ በአሁን ጊዜ ራሳችሁ በማውጣት ሰዓት መግደል አያስፈልጋችሁም። ለሁሉም ለናቹራል ለቅቅ ያሉ እንደዚሁም ለሶሻል ደግሞ ለቅላችኋለሁ። ከስር ባለው አናላይቲክ ቼክ ማድረግ ትችላላችሁ። ኢንትራንስ የቱ ቦታ ላይ ነው ፎከስ ማድረጉ? አሁን ኩዌሽን ራሱ ሲሰራ ኢቭን ሪቫይዝ ራሱ ሲሰራ የቱ ቦታ ላይ ነው ሞር ፎከስ ማድረግ ያለብኝ የሚለው አናላይቲክ አውጥተን ከስር የቴሌግራም ቻናል ላይ ለቀንላችኋል ማለት ነው። ሶ እሱን በጣም መጠቀም እንዳረሱ በጣም ይጠቅማችኋል። ሶ ከናንተ ምንም አይጠበቅም። ከስር ባለው ቴሌግራም ቻናል ጆይን አድርጋችሁ ያኛውን አናላይቲክ መውሰድ ብቻ ነው ከናንተ የሚጠበቀው። አንደኛው በ14 ቀን የሚጠቅማችሁ አናላይቲክ ማውጣት ነው። አናላይቲክ ቴሌግራም ቻናል ላይ ታገኛላችሁ እኛ ላይ። ሶ ሁለተኛ ምንድነው? ስኬጁል ማውጣት ነው። በዚህ 14 ቀን ምንድነው ማድረግ ያለብን? ስኬጁል ታወጣላችሁ። ስኬጁል ስታወጡ ፕሊዝ እነዚህን ሶስት ነገር ኮንክሉድ ማድረግ አለበት። አንደኛው ሪያሊስቲክ መሆን አለበት። ፕሊዝ ይሄ ሃው ማች ኢምፖርታንት እንደሆነ ነግራችሁ አልችልም። በአሁን ጊዜ ተአምር የሆነ ነገር የተለያየ ማድረግ አችሉም ማለት አይደለም። ነገር ግን እናንተ ማድረግ በምትችሉበት ሪያሊስቲክ ማድረግ አለባችሁ። አንዳንዱ ምን ይላል? ስድስቱንም ሳብጀክት የ4 አመት ግሬድ ጨርሳለሁ ይላል በሞቲቬሽን ተነስቶ። ነገር ግን ይሄ ሪያሊስቲክ አይደለም። መጨረስ አይደለም ያለባችሁ በአሁን ጊዜ። አናላይቲክ ታወጣላችሁ። በእኛ ቴሌግራም ቻናል ጆይን ስታደርጉ ታገኛላችሁ። ከዛ ደግሞ አናላይቲክ ካወጣችሁ በኋላ ስኬጁል የ14 ቀን ታወጣላችሁ። ስታወጡ አንደኛ ሪያሊስቲክ የሆነ ጎል ኦር ደግሞ ምንድነው የምታደርጉት? ሪያሊስቲክ የሆነ ጎል ስል ሁሉንም መጨረስ አችሉም። አሁን ጊዜ ይሄ የታወቀ ነው። የጨረሳችሁ ካለ ኦልሞስት ለእናንተ ጥሩ ነው። ግን ያልጨረሳችሁ ካለ መጨረስ አይደለም የሚያስፈልጋችሁ። ኢንትራንስ ፎከስ የሚያደርግበት ኩዌሽኖቹ ተደጋግሙ በሚመጡበት ቦታ ላይ ነው ፎከስ ማድረግ ያለባችሁ። ሶ እሱ ደግሞ ምንድነው የምታደርጉት? በሁለተኛ ስቴፕ ፕራዮሪታይዝ ታደርጋላችሁ። እነዛ ቦታዎች የቱ ናቸው? አናላይቲኩን ታወጣላችሁ። ይሄ በጣም ይጠቅማችኋል። ፕሊዝ ይሄ ጋይድ ህይወታችሁን በ180 ዲግሪ ነው የሚቀይረው። ሶ ይሄን መጠቀም እንዳትረሱ። ሁለተኛ ደግሞ ስኬጁል ስታወጡ
ውስጡ ስኬጁል ውስጥ መኖር ያለበት የሪቪዥን እና የኩዌሽን ባላንስ የምታደርጉበት ነገር ሊኖር ይገባል። ይሄ ብዙ ጊዜ ተደጋግሜ ነግሬያለሁ። ነገር ግን ሪቪዥን ብቻ የምታደርጉ ከሆነ ኩዌሽን ብቻ የምትሰሩ ከሆነ ግን ሪቫይዝ የማታደርጉ ከሆነ ላይክ ኦልሞስት ይጎዳቸዋል። ሶ እናንተ ኩዌሽን አብዙ። ኩዌሽን ለምሳሌ በአሁን ጊዜ በዚህ ፐርሰንት ያዙት። 50% ኩዌሽን አድርጉ፣ 30% ሪቫይዝ አድርጉ። ላይክ ይሄ በጣም ይጠቅማቸዋል ብዬ አስባለሁ። ስንት ሆነ? 80% ሆነ። 20% ደግሞ በአሁን ጊዜ ስተዲ ነው። ያችኛውን ስተዲ ምርጥ ቲፕ ልንገራችሁ። በቴሌግራም ቻናል ላይ ስር አስቀምጥላችኋለሁ። ለምሳሌ ባዮሎጂን ከወሰር ምን ታደርጋላችሁ? ቴክስት ቡካን ትወስዳላችሁ። ቴክስት ቡካን ከወሰዳችሁ በኋላ አንድ ዩኒትን ከታደርጉና ከፒዲኤፉ ማለት ነው ቻትጂፒቲ ላይ ትሄዱና ምን ታደርጋላችሁ? የዚህ ዩኒት ሰመሪ አውጡልኝ ትሉታላችሁ ማለት ነው። እሱ ሰመሪ ያወጣላችኋል። እናንተ ደግሞ ሄዳችሁ ያቺኛውን ብቻ አይታችሁ ኩዌሽን ስትሰሩ አንደርስታንድ እንድታደርጉ ብቻ። በአሁን ጊዜ ቪዲዮ ማየት አያዋጣችሁ ማለት ነው። ሶ እንደዛ ታደርጋላችሁ። ኦልሞስት እኛም ደግሞ በቴሌግራም ቻናላችን የባዮሎጂ እንደዚሁም የኬሚስትሪ የተለያዩ የዩኒቶች ሪቫይዝ ሰመሪ እናወጣላችኋለን። ሶ ከቴሌግራም ቻናል በስር ጆይን ማድረጋችሁ እንዳረሱ ማለት ነው። በቅርቡ ብዙ ነገር እንለቅላችኋለን ማለት ነው። ሶ ስኬጁል ስታወጡ እነዚህን በጣም መያዝ አለበት። አንደኛ ሪያሊስቲክ መሆን አለበት። ሁለተኛ ደግሞ ኩዌሽን እና ሪቫይዝን ባላንስ ማድረግ አለባችሁ። ባላንስ ኦልሞስት ኢኳል መሆን ሳይሆን ኩዌሽን 50% ብታደርጉ እንደዚሁም ሪቪዥን ደግሞ 30%፣ 20% ደግሞ ስተዲ ናት። በቃ እንደዚሁ ሰመሪ ለኩዌሽን መስራት እንዲጠቅማችሁ ማለት ነው። ሶ እነዚህን ሁለት ነገር አንደኛ አናላይቲክ ማውጣት፣ ሁለተኛ ስኬጁል ማውጣት። እነዚህን በ14 ቀን ካደረጋችሁ ምንም በምንም መልኩ ተርኩበት ምክንያት የለም ማለት ነው። ሶ እናንተ ስኬጁል እንዳወጣላችሁ ከፈለጋችሁ ከስር ባለው ቴሌግራም ቻናል ጆይን አድርጋችሁ እዛ ጋር ልታወሩ እንችላላችሁ ማለት ነው። ሶ ሌላ ደግሞ የ14 ቀን እንግሊዝን ከዜሮ ጀምራችሁ መጨረስ ከፈለጋችሁ በስር ካለው ቁጥር ኮንታክት አድርጋችሁን ደውላችሁልኝ አሁን የ50% ዲስካውንት ለ20 ሰው ብቻን አሁን መጠቀም ትችላላችሁ ማለት ነው። ሶ ይሄን እድል መጠቀም እንዳረሱ። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ መልካም ቀን።